ሰላም የቻናሌ ቤተሰቦች ዛሬ ወደፊቱን ጊዜ የምናይበትና እጅግ ወደሚያምረው ኢትዮጵያ ሳይንስ ሚውዚየም ይዣችሁ መጥቻለሁ። እኔ ቲኬቱን ቆርጬ በቀጥታ ጉዞ የጀመርኩት ወደ አንድ ልዩ ቦታ ነው። በዚህ ቪዲዮ ውስጥ የሙዚየሙን አስደናቂ ቴክኖሎጂዎችን የምናይ ሲሆን በተለይ ደግሞ ብዙዎች የሚጓጉለትን የዶም ቲያትር የጉብኝት መረጃና ገጽታ አብረን እንቃኛለን። እስከ መጨረሻው አብራችሁኝ ቆዩ። እሺ አሁን የምታዩት ቲኬት ከቆረጥን በኋላ ወክ እያደረግን ቀጥታ ወደ ዶም ቲያትሩ እየሄድንበት ያለው መንገድ ነው። እሺ አሁን ወደ ውስጥ እየገባን ነውና በሩ ተከፍቶ ወደ ውስጥ ስንገባ የምናገኘው ድባብ ሙሉ በሙሉ ሌላ ዓለም ነው ማለት ነው። ይህ የዶም ቲያትር በቴክኖሎጂውና በዲዛይኑ እጅግ ዘመናዊ ከሚባሉት ውስጥ አንዱ ነው። በተለይ ለዲዛይንና ለፈጠራ ፍላጎት ያላችሁ ሰዎች ይህንን ቦታ በጣም እንደምትወዱት እርግጠኛ ነኝ። እሺ አሁን ደግሞ ከዶም ቲያትሩ በኋላ በመቀጠል የምናገኘው ይሄንን ክፍል ነው። ልክ ወደዚህ ክፍል ስንገባ መግቢያው ላይ እንኳን ደህና መጣችሁ የሚል ጽሑፍ እናያለን። ይህ ክፍል የሰው ሰራሽ አስተዋጽኦ በሀገራችን ምን ደረጃ ላይ እንዳለ እና የወደፊቱን ጊዜ የምናይበት ልዩ ቦታ ነው። ቀጠል ደግሞ የምንመለከተው እጅግ በጣም ትኩረት የሚስበው የግብርናና የእጽዋት ክፍል ነው። እዚህ ክፍል ውስጥ ባህላዊ የግብርና ስራዎችን ከዘመናዊ ቴክኖሎጂ ጋር እንዴት መቃኘት እንዳለብን የሚያሳዩ አስደናቂ ፈጠራዎችን እንመለከታለን። ከዚህ በመቀጠል ደግሞ የምናገኘው በጣም ደስ የሚል መዓዛ ወዳለውና የሁላችንም ተወዳጅ ወደ ሆነው የቡና ማፍያ ቦታ ነው። ይህ ክፍል የኢትዮጵያን ጥልቅ የቡና ባህልና ታሪክ ከዘመናዊ ሳይንስና ቴክኖሎጂ አቀራረብ ጋር እንዴት እንዳዋሃዱት የሚያሳይ ክፍል ነው። እዚህ ክፍል ውስጥ ስትገቡ ሚውዚየሙን መጎብኘት ብቻ ሳይሆን ራሳችሁን በጨዋታ መልክ በሳይንሱ ውስጥ ትሳተፋላችሁ። በተለይ ደግሞ ህፃናት በጣም የሚወዱትና በደስታ ጊዜ የሚያሳልፉበት ቦታ ነው። እንግዲህ የዛሬው የኢትዮጵያ ሳይንስ ሚውዚየም ጉብኝታችን ይህንን ይመስል ነበር። ከዶም ቲያትር አስደናቂ እይታ ጀምሮ እስከ አርቲፊሻል ኢንተለጀንስ የባህላዊ ቡናና የሳይንስ ሳይክሎች ድረስ በጣም የሚገርም ጊዜ ያሳለፍ ነው። እናንተ እስከታያችኋቸው ክፍሎች ውስጥ ይበልጥ የወደዳችሁት የትኛውን ነው? በኮሜንት መስጫው ላይ አጋሩኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ለቀጣይ ደግሞ እንደዚህ አይነት አሪፍ ቪዲዮዎች እንዲደርሷችሁ ቻናሌን ሰብስክራይብ አድርጉት። ስለተከታተላችሁኝ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቻው።